ትልቁ አደጋ አላህን ከመخلوቃቱ ጋር ማነጻጸር ነው። አንድ ሰው እንደዚህ ከሆነ አላህም እንደዚህ መሆን አለበት ብሎ ማለት ሲጀምር ከኢስላም ይወጣል። አላህ ይጠብቀን። ለምንድነው? ጌታችን ሰው አይደለም? ፀሐይ ቦታ ካላት አላህም እንደዛው ቦታ ያዘ መሆን አለበት ካለ ይሄ ሰውዬ አላህን ከፀሐይ ጋር የሚያመሳስል ጂስም አድርጎ የሚያስብ ሰው ነውና ኢስላም የለውም። እኛ ኢስላማችን ተውሂዳችን አላህን ከመخلوቃት ጋር ከማመሳሰል የምናጠራበት ንጹህ የሆነ መንገድ ነው። ዛሬ ይሄንን እውነተኛ መንገድ ለማበላሸት ተውሂድ የሚል ስም የያዙ ውስጣቸው ግን በጣም በጠለሹ እምነቶች የተሞሉ ኪታቦችን ሰው መሃል ያሰረጫጫሉ። ይሄ ነገር ሲጋለጥባቸው በፊት የሚሉት አላህ አርሽ ላይ ተቀምጧል አይደል? አይደለም። አንዴ ደግሞ ይላሉ ተደላደለን ምንለው ተቀምጧል አንልም ይላሉ። አለፍ ብለው ደግሞ አይ ተቀምጧልም አንልም ተደላደለም አንልም ከፍ ብሏል ነው ምንለው አሉ። እምነታቸው በየጊዜው ምን የሚሆን ነው የሚቀያየር። ድሮ ይቀመጣል ይሉ ነበር። መጽሐፎችም አሉ እንደዛ ነው። ትንሽ ቆይተው አይ ይቀመጣል አንልም ይደላደላል እንበላለን። ትንሽ ቆይተው አይ ከፍ አለ እንበላለን። ሳይነካካ ተንጠልጥሏል አሉት። ወልዒያዙ ቢላህ አላሁ ተዓላ ለመግለጽ የሚጠቀሙበት ነገር ሁሉ መخلوቅ የሚገለጽበት ነገር ነው። ፍጡር የሚጠቀስበት ነገር ነው። ስለዚህ ተውሂዳችንን እንጠብቅ፣ ኢስላማችንን እንጠብቅ፣ እንዳንታለል እንዳንሞኝ